የመልእክት መላኪያ መተግበሪያዎች በዘመናዊው ህይወት ውስጥ በጣም አስፈላጊ ከሆኑ ቴክኖሎጂዎች መካከል አንዱ ሆነዋል። በየቀኑ በቢሊየን የሚቆጠሩ ሰዎች ስልካቸውን ከፍተው መልእክቶችን ይልካሉ። ለቤተሰብ የጽሑፍ መልእክት፣ ለጓደኞች የድምጽ መልእክት፣ ለስራ ባልደረቦች ሰነዶችን እንዲሁም ቪዲዮዎችን እንልካለን። እነዚህ መተግበሪያዎች አገሮችን፣ ባህሎችን እንዲሁም የፖለቲካ እንቅስቃሴዎችን ጭምር ያገናኛሉ። ነገር ግን ከቀላል የውይይት ስክሪን በስተጀርባ እያንዳንዱ የመልእክት መላኪያ መተግበሪያ አሰራሩ በጣም የተለያየ ነው። እያንዳንዳቸው የራሳቸው ጥንካሬና ድክመት አላቸው። በዚህ ቪዲዮ እንደ ዋትስአፕ፣ ቴሌግራም፣ ሲግናል፣ ሜሴንጀር እና ሌሎችንም ተወዳጅ መተግበሪያዎችን በዝርዝር እንመለከታለን። ምን እንደሚሰሩና የት ላይ ድክመት እንዳላቸው እንቃኛለን። ላይክ፣ ሼር እና ሰብስክራይብ በማድረግ በየሳምንቱ የሚወጡ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ። በዓለም ላይ በስፋት ጥቅም ላይ ከሚውሉ መተግበሪያዎች አንዱ በሆነው በዋትስአፕ እንጀምር። ዋትስአፕ ተወዳጅ የሆነው ቀላልና ለሰዎች የታወቀ ስለሆነ ነው። ከቴክኖሎጂ ጋር እምብዛም ግንኙነት የሌላቸው ሰዎች እንኳን በቀላሉ ሊጠቀሙበት ይችላሉ። ለመጀመር የሚያስፈልገው ስልክ ቁጥር ብቻ ነው። ዋትስአፕ የጽሑፍ መልእክት፣ የድምጽና የቪዲዮ ጥሪ፣ የቡድን ውይይት፣ የድምጽ ማስታወሻዎች፣ ሰነድ ማጋራትና የቦታ መገኛ ማሳወቅን ያጠቃልላል። አንዱ ትልቁ ጥንካሬው መልእክቶች በራሱ ጊዜ ከጫፍ እስከ ጫፍ በምስጢር የተጠበቁ ወይም ኤንድ ቱ ኤንድ ኢንክሪፕትድ የሆኑ መሆናቸው ነው። ይህም ማለት መልእክቶቹ ሲላኩ በሌላ ሶስተኛ ወገን ሊነበቡ አይችሉም። ለብዙ ተጠቃሚዎች ይህ የደህንነትና የእምነት ስሜት ይፈጥራል። በተጨማሪም ዋትስአፕ ደካማ የኢንተርኔት ግንኙነት ባለባቸው በማደግ ላይ ባሉ አገሮች ውስጥ በጣም ጠቃሚ ነው። ሆኖም ዋትስአፕ የራሱ ድክመቶች አሉት። መተግበሪያው የፌስቡክ እና የኢንስታግራም ባለቤት በሆነው በሜታ ኩባንያ ስር ያለ በመሆኑ ለብዙ ተጠቃሚዎች የግላዊነት ስጋት ይፈጥራል። መልእክቶቹ ሚስጥራዊ ቢሆኑም እንደ ሜታ ዳታ ማለትም ማንን እንደሚያናግሩ፣ ለምን ያህል ጊዜ እንደሚያናግሩና ከየት ቦታ እንደሆነ ያሉ መረጃዎች አሁንም ሊሰበሰቡ ይችላሉ። እንዲሁም ዋትስአፕ በስልክ ቁጥር ላይ ጥገኛ መሆኑ ማንነትን ለመደበቅ አስቸጋሪ ያደርገዋል። ሌላው ድክመቱ እንደ ፍላጎት የማስተካከያ አማራጮች ውስን መሆኑ ነው። ከሌሎች መተግበሪያዎች ጋር ሲነጻጸር ዋትስአፕ የተገደበ ይመስላል። ትላልቅ ግሩፖችን ለመቆጣጠር አስቸጋሪ ሊሆኑ ይችላሉ። እንዲሁም የፋይል መጠን ገደቦች ትላልቅ ቪዲዮዎችን ለማጋራት ለሚፈልጉ ተጠቃሚዎች ተስፋ አስቆራጭ ሊሆኑ ይችላሉ። ቀጥሎ ስለ ቴሌግራም እናውራ። ቴሌግራም ራሱን እንደ ዘመናዊ ፈጣንና ተለዋዋጭ መተግበሪያ አድርጎ ያቀርባል። አንዱ ትልቁ ጥንካሬው ፍጥነቱ ነው። ደካማ የኢንተርኔት መስመር ባለባቸው ቦታዎች እንኳን መልእክቶች፣ ቪዲዮዎችና ፋይሎች በፍጥነት ይደርሳሉ። ቴሌግራም ተጠቃሚዎች እስከ ብዙ ጊጋባይት የሚመዝኑ በጣም ትላልቅ ፋይሎችን እንዲልኩ ይፈቅዳል። ይህም ለይዘት አዘጋጆች፣ ለተማሪዎች፣ ለአበልጻጊዎችና ለኦንላይን ማህበረሰቦች ተመራጭ አድርገዋል። በተጨማሪም ቴሌግራም በሚሊዮን የሚቆጠሩ ተከታዮች ያሏቸው ቻናሎችንና ግዙፍ የቡድን ውይይቶችን ይደግፋል። ቻናሎች መረጃዎችን፣ ዜናዎችንና ወቅታዊ ጉዳዮችን ለብዙ ህዝብ ለማድረስ ጠቃሚ ናቸው። ቴሌግራም ሰፊ የማስተካከያ አማራጮችንም ይሰጣል። ተጠቃሚዎች ገጽታዎችን መቀየር፣ ቦቶችን መጠቀምና የቡድን ደንቦችን መፍጠር ይችላሉ። ለቴክኖሎጂ ቅርብ የሆኑ ሰዎች ቴሌግራም ኃይለኛና ክፍት እንደሆነ ይሰማቸዋል። ሆኖም ቴሌግራምም ቢሆን ድክመቶች አሉት። ለተራ የጽሑፍ መልእክቶች ከጫፍ እስከ ጫፍ ምስጢራዊነት በራሱ ጊዜ አይሰራም። ሙሉ ምስጢራዊነት የሚኖረው ምስጢራዊ ውይይት ሲጀመር ብቻ ነው። ይህም ማለት ብዙ ተጠቃሚዎች መልእክታቸው ከሚገባው በላይ የተጠበቀ እንዲመስላቸው ሊያደርግ ይችላል። በተጨማሪም ቴሌግራም ባለው ልቅነት ምክንያት ለሐሰተኛ መረጃዎችና ለህገወጥ ይዘቶች ስርጭት ይውላል ተብሎ ይተቻል። ይህም በተለይ ለወጣት ተጠቃሚዎች የስነ ምግባርና የደህንነት ስጋቶችን ይፈጥራል። አሁን ደግሞ ሲግናልን እንመልከት። ሲግናል ብዙ ጊዜ በጣም አስተማማኝና ደህንነቱ የተጠበቀ መተግበሪያ ተብሎ ይጠራል። ዋና ትኩረቱ ግላዊነትና ደህንነት ነው። ሲግናል ለሁሉም መልእክቶች፣ ጥሪዎችንና የቪዲዮ ውይይቶች ጠንካራ ምስጢራዊነትን ይጠቀማል። በጣም ጥቂት የተጠቃሚ መረጃዎችን ይሰበስባል። እንዲሁም የሚተዳደረው ለትርፍ ባልቆመ ድርጅት እንጂ በትላልቅ የቴክኖሎጂ ኩባንያዎች አይደለም። ይህም ሲግናልን ለጋዜጠኞች፣ ለአክቲቪስቶችና ስለ መረጃ ደህንነት ለሚጨነቁ የተለያዩ ሰዎች ተመራጭ ያደርገዋል። በተጨማሪም ትኩረቱን ተግባቦት ላይ ብቻ ያደረገ ቀላልና ንጹህ ገጽታ ያለው መተግበሪያ ነው። ነገር ግን ሲግናልም ድክመቶች አሉት። አንዱ ትልቁ ድክመት የተጠቃሚ ማነስ ነው። ብዙ ሰዎች ሲግናልን ስለማይጠቀሙ ቤተሰብና ጓደኞችን ወደ ሲግናል እንዲቀይሩ ማሳመን አስቸጋሪ ሊሆን ይችላል። እንዲሁም እንደ ትላልቅ የህዝብ ግሩፖች፣ ቻናሎች ወይም የላቁ የማስተካከያ አማራጮች ያሉ ሌሎች መተግበሪያዎች የሚሰጧቸውን አገልግሎቶች ሲግናል አይሰጥም። ለማህበራዊ ትስስር ወይም ለመዝናኛ የሚፈልጉ ተጠቃሚዎች ሲግናል አሰልቺ ወይም የተገደበ መስሎ ሊታያቸው ይችላል።
ሲግናል በደህንነት ረገድ ጠንካራ ቢሆንም ለተጠቃሚዎች ብዛት ግን ደካማ ነው። ይህም ማለት ጠቀሜታው በዙሪያው ባሉ ሰዎች አጠቃቀም ላይ የተመሰረተ ነው ማለት ነው። ፌስቡክ ሜሴንጀር በተለይ ፌስቡክ ተወዳጅ በሆነባቸው ሀገሮች ውስጥ በስፋት ጥቅም ላይ የሚውል ሌላው መተግበሪያ ነው። ሜሴንጀር ከፌስቡክ ጋር በቀጥታ የተገናኘ በመሆኑ ስልክ ቁጥር ሳይለዋወጡ ለጓደኞች መልእክት ለመላክ ቀላል ያደርገዋል። ሜሴንጀር ጽሑፍን፣ የድምፅና የቪዲዮ ጥሪዎችን፣ ተለጣፊዎችን፣ ጨዋታዎችን፣ በአንዳንድ አካባቢዎች ክፍያዎችንና የንግድ መልእክቶችን ይደግፋል። ለንግድ ድርጅቶች ሜሴንጀር ጠንካራ የደንበኞች መገናኛ መሳሪያ ነው። ነገር ግን ሜሴንጀር ከባድ ድክመቶች አሉት። ትልቁ ስጋት ደግሞ ግላዊነት ነው። በሜታ ባለቤትነት ስር መሆኑ ስለ መረጃ አጠቃቀም ስጋት እንዲፈጠር ያደርጋል። እነዚህን ሁሉ መተግበሪያዎች ስናነጻጽር አንድ ነገር ግልጽ ይሆናል። ፍጹም የሆነ መተግበሪያ የለም። እያንዳንዱ የተገነባው በተለያዩ ቅድሚያ በሚሰጣቸው ጉዳዮች ላይ ተመስርቶ ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።